ያለልኝ አዘነገዳዮች ተብለው የ16 እና 15 ዓመት እስራት ተፈርዶባቸው የነበሩት ግለሰቦች በይግባኝ ሰሚ ችሎት በነፃ እንዲለቀቁ ተወስኗል። ሴት ብንሄድ ይሻለናል ብላ ፌስቡክ ላይ ፖስታ ስልኳን አጥፍታ ጠፍታለች። ራሷን አጥፍታ እንዳይሆን ብዙ ሰዎች እየተቀባበሉት ይገኛሉ። ስልኳን ማይሰራም ዝግ ነው እየተባለ ነው። ያለልኝ አዘነገዳዮች ተብለው 15 ዓመት እና 16 ዓመት ተፈርዶባቸው የነበሩት ግለሰቦች እንደገና በይግባኝ በነፃ ተለቀዋል። ያሳዝናል። ያለልኝ አዘነገዳዮች በነፃ እንዲለቀቁ ተወስኗል። ያለልኝ አዘነገዳዮች ተብለው የ16 እና የ15 ዓመት እስራት ተፈርዶባቸው የነበሩ ግለሰቦች በይግባኝ ሰሚ ችሎት በነፃ እንዲለቀቁ ተወስኗል። ባለፈው ጊዜ በግድያ ወንጀል ጥፋተኛ ተብለው በቅደም ተከተል የ16 እና የ15 ዓመት ጽኑ እስራት ተፈርዶባቸው የነበሩት ወይዘሮ አደይ ጌታቸውና ሉንጎ ሉቃስ በይግባኝ ሰሚ ችሎት በነፃ እንዲሰናበቱ መወሰኑ የሟች ቤተሰቦች አረጋግጠዋል። ይህ ጉዳይ እንግዲህ እጅግ አነጋጋሪ እየሆነ መጥቷል። በጣም የሚገርም መረጃ ነው። እንዲሁም ይቺ ሴት ብንሄድ ይሻለናል ብላ ፌስቡክ ላይ ፖስታ ስልኳን አጥፍታ ጠፍታለች። ራሷን አጥፍታ እንዳይሆን ብዙ ሰዎች እየተቀባበሉት ይገኛሉ። ስልኳን ማይሰራም ዝግ ነው እየተባለ ነው። ይህ የሱሳይድ ጉዳይ ወይም ራስን የማጥፋት ጉዳይ ትልቅ ትኩረት የሚያስፈልገው ጉዳይ ነው። ነገር ግን ይቺ ሴት ፖስት ካደረገች በኋላ ስልኳን አጥፍታ የይቅርታ መልእክቶችን ማስቀምጣ ነው እንግዲህ ስልኳን ያጠፋችው። ሜቢ እንግዲህ ራሷን አጥፍታ ሊሆን ይችላል። እስኪ በዙሪያ ያላችሁ ሰዎች ልትደርሱላት ይገባል። እነኝህን መረጃዎች እንግዲህ የዛሬ አዳዲስ መረጃዎች ናቸው። ሰብስክራይብ ማድረግ በፍጹም እንዳይረሳ። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ቴንኪው